ሰላም የኦርቢት ሚዲያ ተከታታዮች፣ ዛሬ በሀገር ውስጥና በዓለም አቀፍ መረጃ መተናል። ተከታተሉን። በቅድሚያም የሀገር ውስጥ ዜና። በኢትዮጵያ በርካታ አካባቢዎች ትላንት 3 ግዙፍ ሰልፎች ሲደረጉ ውለዋል። በአማራ ክልል ብልጽግና የተወገዘበት ሰልፍ በአራቱም የክልል ቀጠናዎች ሲከናወንበት ውሏል። ወዲህ ደግሞ በኦሮሚያ ክልል አብይ ስልጣን የያዙበትን መጋቢት 24ን በሰልፍ አከበርን ሲሉ ገልጸዋል። አብይ አህመድ ወደ ስልጣን የመጡበት መጋቢት 24 ትልቁ መነጋገሪያ ጉዳይ ደግሞ ከ8 ዓመታት በፊት በአረንጓዴ ቢጫ ቀይ ባንዲራ ጋር የአብይን አህመድን ፎቶ በማካተት በአማራ ክልል የተለያዩ አካባቢዎች ያጥለቀለቁ ድጋፍ ሰልፎች ዛሬ ብልጽግና በቃም በሚሉ የተቃውሞ ሰልፎች ተተክተዋል። በጎጃም በርካታ ስፍራዎች፣ በወሎ የተለያዩ አካባቢዎች ማህበረሰቡ ወደ አደባባይ በመውጣት ተቃውሞን አሰምቷል። በእነዚህ ሰልፎች ላይ ከተሰሙ መፈክሮች መካከል መጋቢት 24 ለኢትዮጵያ ጥቁር ቀን ናት፣ ብልጽግና በቃን፣ በምርጫ ስም ጦርነት አንደግፍም፣ ምርጫው የማስመሰል መከራችን ግን የእውነት ነው፣ በእርዶን ለሚሰቃይ ህዝብ ምርጫ ቅንጦት ነው የሚሉት ይገኙበታል። እነዚህ ሰልፎች የብልጽግና ካድሬዎች አበል ከፍለው አሊያም ማዳበሪያ እንከለክላቸዋለን ብለው ማስጠንቀቂያ የሚደረጉ ሰልፎች አልሆኑም። እነዚህ ሰልፎች ብልጽግና በህዝቡ ዘንድ ያጣውን ቅቡልነት የሚያመላክቱ ተደርገው የሚወሰዱ ይሆናሉ። በእርግጥ ተቃውሞውን የማሰማት ነባራዊ ሁነት በመላው ሀገሪቱ ቢኖር እንዲህ ያለው ተቃውሞ ድምፅ በሁሉም አካባቢ እንደሚሰማ ለመገመት የሚያዳግት አይሆንም። በሌላ ዜና የህዝብ ተወካዮች ምክር ቤት ዛሬ መጋቢት 24 ቀን 2018 ዓ.ም ባካሄደው 13ኛ መደበኛ ስብሰባ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅን አጽድቋል። በቀዳማዊ ኃይለሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት ጸድቋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ እንደገለጹት የተሻሻለው ህግ የሚከተሉትን ወሳኝ ጉዳዮች ይዟል። አንደኛ፣ የተጠርጣሪዎች፣ የተከሳሾች እንዲሁም ደግሞ በወንጀል ምክንያት የተጎዱ ሰዎችን መብት ለማክበርና ለማስከበር የሚያስችል ስነ ስርዓት ይዘረጋል። ሁለተኛ፣ የተቀላጠፈ የፍትህ ስርዓት እንዲኖር ልዩ የወንጀል ምርመራ ዘዴዎችን፣ የዲጂታል ማስረጃ አጠቃቀምን ያካትታል። ሶስተኛ፣ በወንጀል ለተጎዱ ሰዎች እንዲሁም በማረሚያ ቤት ቆይተው በነፃ ለሚሰናበቱ ዜጎች የካሳ ክፍያ የሚፈጸምበትን አግባብ በግልጽ አስቀምጧል። አራተኛ፣ ህጻናት፣ ሴቶችና አካል ጉዳተኞች በፍትህ ስርዓቱ ውስጥ ያላቸውን መብት የሚያረጋግጡ ድንጋጌዎች ይዟል። አዋጁ በአብላጫ ድምፅ ቢጸድቅም በተለይ ረቂቁ ላይ በሰፈረው አንቀጽ 25 ንዑስ አንቀጽ 3 የምክር ቤቱ አባላትን ለሁለት ከፍሎ አሟግቷል። ይህም አንቀጽ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ የሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ አስተዳደር ውስጥ ከስራ ኃላፊነታቸው ጋር በተያያዘ የሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚለው ነው። የምክር ቤቱ አባላት ደሳለኝ ጫኔ እና አበባው ደሳለኝ አንቀጹ የከተማዋን የራስ የማስተዳደር መብትና የህግ የበላይነት ይጋፋል በሚል እንዲወጣ ጠይቋል። አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም የሚል መከራከሪያም አቅርበዋል። በሌላ በኩል አለሙ ጎንፋ ህገ መንግስታዊውን የልዩ ጥቅም መብት መሰረት በማድረግ አንቀጹ መካተቱ አግባብ መሆኑን ገልጸዋል። የክልሉ ተቋማትና ሰራተኞች በአዲስ አበባ ውስጥ በመኖራቸው የዳኝነት ስልጣን አስፈላጊ መሆኑን ጠቁመዋል። ቋሚ ኮሚቴ ኦሮሚያ ክልል ፍትህ ቢሮ ይዳኝ ያልነው በከተማዊ በሚገኙ የኦሮሚያ ክልል መስሪያ ቤቶች ቅጥር ግቢ የሚፈጸም ወንጀል ነው፣ ይህም ህገ መንግስታዊ መብቱ ነው ሲል ምላሽ ሰጥቷል። በተጨማሪም ከ60 ዓመታት በላይ ያገለገለን የወንጀል ስነ ስርዓት ህግ የሚተካ የወንጀል ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 1410 መጋቢት 24 ቀን 2018 ዓ.ም በህግ ተወካዮች ምክር ቤት መጽደቁን አስታውቀዋል። የፍትህ ሚኒስቴር 1954 የወንጀል ስነ ስርዓት ህጉ ለበርካታ አስርት ዓመታት ስራ ላይ የቆየ በመሆኑ ከኢፌዴሪ ህገ መንግስት በ1997 ከወጣ የወንጀለኛ መቅጫ ህግ ሀገራችን ከምትተገበር የወንጀል ህግ ፍትህ ፖሊሲ እንዲሁም በዓለም አቀፍ ደረጃ በዘርፉ ካሉ አዳዲስ አሰራሮችና የቴክኖሎጂ እድገቶች አኳያ ከዘመኑ ጋር በተጣጣመ መልኩ መከለሱ አስፈላጊ ሆኖ በመገኘቱ ባለፉት ዓመታት የአዲስ ህግ ዝግጅት ሲደረግ ቆይቷል ብሏል። ዛሬ የጸደቀው የህግ መድበል አዳዲስ አሰራሮችን ከማስተዋወቁ በተጨማሪ የማስረጃ ህግ በማካተት በኢትዮጵያ የወንጀል ፍትህ ስነ ስርዓት ውስጥ የቆየውን አንድ ትልቅ ክፍተት ለመሙላት እንዳስቻለ ገልጿል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆቹ የበጀት ዓመት $1.5 ትሪሊዮን የመከላከያ በጀት ዛሬ አርብ ኮንግረሱ እንዲጠይቁ ነው። የበጀቱ መጠን በአሜሪካ ታሪክ ከፍተኛ የመከላከያ በጀት ጥያቄ ነው። ካለፈው ዓመት ጋር ሲነጻጸርም 50% ገደማ ጭማሪ ያለው ተብሏል። በዚህ ግዙፍ በጀት ከታቀዱ ፕሮጀክቶች ውስጥ አንዱ ጎልደን ዶም የተሰኘው አወዛጋቢ የሚሳኤል መከላከያ ሲሆን $185 ቢሊዮን ተመድቦለታል። በተጨማሪም በበጀቱ F-35 ተዋጊ ጀቶች፣ የጦር መርከቦች እና የቨርጂኒያ ክላስ ሰርጓጅ መርከቦች ግዢ ተካቷል። በጀቱ በዋነኝነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቶቹ ምክንያት ያለቀ የጦር መሳሪያ ክምችት ለመተካት ያለመ ጭምር ነው። ፕሬዚዳንቱ ይህን ግዙፍ የመከላከያ በጀት የሚጠይቁት ዓለም አደገኛ በሆነችበት በዚህ ወቅት አሜሪካንን የሚመጥንና ጠላቶች የምትላቸውን ኃይሎች ሊያስፈራ የሚችል
ጦር ለመገንባት ጭምር እንደሆነ ተነግሯል። ትራምፕ ይህን ከፍተኛ በጀት ከውጭ በሚገቡ ምርቶች ላይ በሚጣሉ የታሪፍ ገቢዎች ለመሸፈን ማቀዳቸው ተገልጿል።